በነፈሰ ቁጥር ደነግጣለሁ። እሺ እና ሰዋለሽ ወይስ ተገርፈሽ ነው የመጣሽው? ገረፈው ሲሉኝ ነበር ቤተሰቦቼ። ሻንቆ ዛሬ ገረፈችኝ ትንሽ እያሉ ነበር። እልል በይ እልል በይ ደብሮሃል፣ ታስታውቃለህ። ወላሂ ላዚ ገርፎሽ ነው የመጣሽው በደንብ። እኔ ምንም አልደበረኝም። እስኪ የሰፈር ስሜ ማን እንደነበር ታውቂያለሽ? ሁሌ ፌሽታ ነበር የሚሉኝ። ሁለት ጊዜ ገባሽ ሻወር እራችሁ? ሁለት ጊዜ ገባሽ ሻወር? አዎ 2 ጊዜ ገባው ሻወር። ምን ይሁን በቃ እንደ ያለ ነው። አሁን መነጽር አውልቅ። ይሄ ሁልኩል ምናምን ወፍ አንተ ሰው የለም ንፋስ ነው ዘመድ። አውልቅ እንደ ኩል ቀጥቅጦ እንደመጣ ሰው እንዲሁ ይገባል። ይደረዛ የዩቲ አንድ ነገር ነበር። የመጀመሪያ ጨዋታ አሸንፍሽና ዱቄት ትቀበያለሽ። ሁለተኛ ጨዋታ ፊልተር ትቀይሪና ዘፈን ትዘፍኛለሽ። ሶስተኛ ጨዋታ ተንበርክከሽ በጣም እንደምትወጂኝና ግን እንደዚህ አይነት ቅጣቶች ነው የምትቀጭ። በተከታታይ 3 ጨዋታ ትቀጫለሽ። ለምንድን ነው ይሄ? ዘግመት ነው የሚታይብህ። ሀብታም ወረቀት በልታል። ወረቀት በላ ወረቀት አልዋጥኩትም። ወረቀቱ መብላት ይሁዳ ያገኘው ነገር ያለህም እንዳይሆን የምትበላው ነገር እንድታዩለት ወላሂ ላዚም አቮካዶ ይጠቁራል። አረስ ታብታብ ቤተሰብ ታብታብ ኢላ ወላሂ ላዚም ማለት ነው። ብዙ ነገር ነው ማስተምርህ። እኔ ለጨምር ወንድ ልጅ ሙዝ ሄበላ እንዲህ አርጎ በእጁ ነው የሚበላው፣ እንደ ቆሎ ነው የሚበላው። ወላሂ እኔ ላስተምርህ ብዬ ባህላችን ነው እንዲያርገ እንዲበላ። ስለ ሙዝ በጣም ብዙ ነገር ታውቂያለሽ ማለት ነው። ስለ ሙዝ ስለ ባህላችን ነው የማውቀው እኔ። አትበል ሲለይ ያምሬን አንተ ተው ወላሂ ራችሁ በጣም ነው የሚያስጠላው። በጣም ዘግናኝ። 4 አበባ ላኢላሃ ኢለላህ 3 አበባ ቤተሰብ 3 አበባ ቤተሰብ 3 አበባ 2 አበባ ዘካሪያስ ቲንኪ በጣም 2 አርሰናል ቲንኪ በጣም ዱቄት ተቀብተሽ ታወሪያታለሽ። 1 አበባ ሎሎዲ አቡ ሀፊዝ ቲንኪ ሁላችሁንም በጣም ትሪፕል ነው እንዴ ደግሞ አይድሌ ትሪፕል ቤተሰብ ትሪፕል ጋይስ ኤኒ ጊፍት ሰዱ ትሪፕል ቤተሰብ ትሪፕል ነው። እሺ ጋይስ እንደናቀኝ ትሪፕል ቤተሰብ ትሪፕል ጋይስ ደብል ሰዲም ባይሰ ጋይስ ኤኒ ጊፍት ትሪፕል። አረ ወይኔ ጉዴ ፈላ። አስሚድጎ ዘካሪያስ ሰው የለውም መኒጋን ሰው የለውም ነው ያልሽው። ኤርሚኮ ሰው የለውም ነው ያልሽው ወይ አንቺ ጅል በጣም ፊሮ ብሮ ገርማ ሙተለፎና አደቀው። ኤርሚኮ አስሚድኮ ኤርሚኪ የመንግስቲ ናጅራ አደቀው። ገርማ ሙተለ ፎና አደቀው። ቤተሰብ የለውም ነው ያልሽው። እወቂን ዚስ ኢዝ ግሪግሪ ፋሚሊ። ታብታብ ቤተሰብ ታብታብ እያደረገ ዱቄትሽ ቅርብሽ ነው። ኤርሚኪየ ብሮኮ ገለቶ የሚያደርጉ ዱቄት ግርብሽ ላይ ነው። አዎ ሎዲዬ አመሰግናለሁ። እሺ እናቴ ይህን በሜካፕ እንደምንም የቀላ ፊት አንድ ነገር ማየት አልፈልግም። ምን አገባ ስለኔ ፊት ወረኛ። ዩቲ አይንሽን ግን አንቺ ራሱ በመስታወት ስታዩ አትፈሪው? ተጦሴኑ ሰድ ቡዳ ያንቡ ቡዳ አይን ግን ባይ ዲፎልት ይሄናል ይተልቃል በተፈጥሮ። አንተ ያሟል እንዴ እንኳን ዩቲ አንቺ እኮ ባዩ ሳታፈጭ እኮ አፍጥጠሻል።
አሁን ዝም ብለሽ እየሄድሽ ምን ታፈጫለሽ ተብለሽ አታውቂም እንዴ? እቺ ቀልድ ናት፣ ቀልድ ናት። ተብለሽ ልሳቅ አይ ተብለሽ ቀልድ ናት። ልሳቅ ተብለሽ አታውቂ። እስቲ ሳቋ እንዴት ነው የሚያምረው! በእናትሽ ምንድን ነው? ምን ፈለግ? ምንም ፈለግ ለምን የምታደንቀኝ? ምን ፈልጌ ነው? አይ እንግዲህ ረዛ የፈለግከው አንተ ታውቃለህ። ታብታብ ቤተሰብ ታብታብ አገኛለሁ የምፈለግኩት። ተቀብዬ ዱቄቱ ኤርሚክ የመንግስት የገለጠ ነው። ኤርሚ እስኪ ዱቄት ተቀባ ይበልና ልቀባ። ምን አገባሽ ስለ ኤርሚ? አንቺ የታባሽ ታውቂዋለሽ? ምን አገባው ኤርሚ? ምን አገባሽ አንቺ ስለ ኤርሚ? የት ታውቂዋለሽ? ኤርሚ የምታውቀው አብራችሁ ያደጋችሁ ነው የምትመስሉት። ኤርሚ ደግደናል። ምን ነው ትልቅ ሰው ነው አልክ? በጣም ኤርሚ ሽማግሌ ነው። አይ አንቺ አሮጊት ነሽ። ሳስቅ እሺ፣ አንደኛ ቅጣት እሺ ዱቄት ነው። ሌላ ቅጣት ንገረኝ። ሁለተኛ ቅጣት ማለት ነው ሁለተኛ ቅጣት ፍራሹን ትሸከሚና ፍራሽ አዳሽ አትጃጃል። አንቺ ራስሽ በቃ ይል በቃ አሁን ማለት ነው ዛሬ አዲስ ቀን ነው። አዲስ ቀን በቃ ፍራሽ ምናምን ከ10,000 አይደለም። ትናንት 10,000 በታች ብለሽኛል። አልፈልግም። አንቺ ነሽ ግንታውጭ። አልበቃም እንዴ? አልበቃም። አንቺ ነሽ ግምታውጭው። አዲስ ቀን ነው። አዲስ ሎ ምን አገባኝ? ጅል በጣም አዛዥ። አውጣ ፍራሹ። አላውጣውም። አንከራከር ያራድዬ ልጅ እንከራከር። ምንድን ነሽ አንቺ? አንቺ ነሽ ግምታውጭው። ለምንድን ነው ያናሁ ምን እንትን የምትወጣብኝ በእኔ ላይ? እሰይ በምንም በአንቺ ላይ አልተወጣው። ምንም ንዴት ምነው ተወጣብኝ? ምንም ንዴት አይደለም። ቅጣት በትክክል አትቀጭልኝም እንዴ? እራችሁ ምንድን ነው? እኔ ሴት ልጅ ነኝ፣ ፍራሽ አልሸከምም። በሸከም እንኳን እኔ ወንድ ልጅ ፍራሽ ይሸከም የሚል ህግ አለ? ፍራሽ አዳሽ ነው ሲጀመር። ወንድ ልጅ ሴት ፍራሽ አዳሽ እኔ አጋጥማኝም አታውቅም። አይመለከተኝም። የኔ ቅጣት እሱ ነው። መርጠሽ ትቀጫለሽ። ተው አልተውም። ሶስተኛ ደግሞ ወረቀት ትበያለሽ። ሶስተኛ እሺ። ሶስተኛስ? ወረቀት ትበያለሽ። አንድ ቀይርልኝ። አልቀይርልሽ። ሼር ነው ማረገው። ሼር አይደለም። ለምን እንደፈለግሽ አታደርጊ ጅል። ሼር ነው ማረገው። ሰላንትና እንዳለ ምንኝ አበላለሃለ ወረቀት አሉጥም። እንዳንተ ነው ማረገው። አሉጥልህ ደግሞ የእውቀት መጽሐፍ ይሁን። በዛው ከአንቺ ጋር መዳረቅ ሰልችቶኛል። በዚህ እንኳን ከገባሽ ራቺ ልጅ እንዲህ ብይ እንጂ ብዩ ጨምር። ያው አፍሽ ውስጥ እንዲህ ደግሞ ቀለል አድርጋ ለምዳለች መሰለኝ ወረቀት። ምን አከበደች ደግሞ ላይቭ ላይ በጣም እንደምትወጂኝ ስታወሪ ነበር እንዴ? በስ ብይ ጨምሪ።
አንቺ ጅል በትክክል ተቀጭልኝ ጨምሪ። ምንድነው ቁጥር የምታደርጊው? በይዋ ታዲያ ላይቭ ላይ በጣም እንደምትወጂኝ ስታወሪ ነበር። በኮመንት ነግረውኝ እኮ ነው። በቃ አልበቃ ቢ ደግሞ ሰሞኑን ምንድነው ወደ ላይ ይልሻል? ለምን ፈራ? ደግሞ እኔ ዝግጁ አይደለሁም። አይ እንደ አርጊ ነግሬሻለሁ ስትሚር እምቢ መቅድዬ ቴንክ ዩ ጋይስ ደብል ታብ ጎዳ ኧረ ወደ ላይ ለምዶ የማበላው እንትንን እራች ሙዝን አንዱ በኮመንት መጥቶ እርጉዝ ናት እንዲያለኝ እርጉዝ ሲያስቅ እንደዚህ እየበላሽ ለነገሩ ወደ ላይ ባይልሽ ነበር የሚገርመኝ። ምን ነው ቀስ ብትይ ጉዳ ለምዶ ማበላው ሙዝ ነው። እንታ እንዴት ነው ሙዝ የምበላው? ማነው የገዛው? ለምንድን ነው እኮ ለዲ ዝም ይው ብላላልሽ እንደዚህ ያወላልሽ ብላ ፈቅጅ ይላሉ። በእጅ ቁረስና ብላ ብላ ሙዝን ያማል። በጣም ሙዙ ላይ በጣም ፎከስ አደረግሽ። የለህማ ሌላ ነገር ምን አለ? ሌላ ነገር አቮካዶ አለ እኮ በያ ምንም ሳብ አይኔ ያለ ይቀመጥ ነው አልበላሁም ነው እንዲህ የሚጫው። የመቼ ዳቦ ነው? ላኢላሃ ኢለላ የመቼ ዳቦ ነው? እኔ ዳቦ ኮፈ ይሄውን ምን ብልግ ለምንድን ነው ግን ደግደጉን ማታስቡት? ነጥብ ዱባቁ ጋር አሁን ይብልግና አለው ዳቦ ወዳለው ከቤት ያላጣም አልኩ። ይብልግና አለው ራሱ አያገባንም ስላንተ ላይፍ አታባ ቤት አይ በኮሜንት እኮ እንደዚህ እያሉ ነው። አያገባኝም። እኔም ቤተሰቦቼም ስላንተ ዳቦ ስላንተ ሙዙ ምናምን አራት አበባ ቤት አራት አበባ አርሰናል ቲንክ ሶስት አበባ ዛሬ ቀን አይደለም በቃ ሶስት አበባ ቤተሰብ ሶስት አበባ ምንድን ነው? አንተ የለህም ነው ዛሬ ሰው ምን ባለጌ ነው? እኔ ባለጌ እያሉህ ነው ቤተሰቦቼ። መቼ ሳትባልግ እንደ ስለማላቅ ነው እንጂ የቱ ጋር እንደምትባልግ ስለማላቅ ነው እንጂ አይደል? ታጣቂ ለምን ሳቅ? አይ ገርሞኝ ነው። እኔ ባለጌ ሆኜ አንቺ ብልግናዬን አደማውቅሽ ገርሞኝ ነው። እኔ ምንም አላውቅም። ይቅርታ አድርገኝ እኮ እኔም ባለጌ አይደለም። አፉ እኮ ሰፊ ኖራችሁ። እስኪ አበል እስኪ አበል
አፌ ላይ ምን እንዳለሽ እኔ ሌላ ነገር ብታይ እኮ ብዙም አይገርመኝም። ሌላ ነገር ብታይ እሱ ብቻ ነው የሚታየው። አንተ አንድ ዳቦ ሁለቴ ትበላለህ እንዴ? ቢስሚላህ ይረዋር። እስኪ አበል እስኪ ሙዝ በማታ አይመከርም። ምን አባቱ እንዳይሆን ነው ይሄ? ምን አባቱ እንዳይሆን ነው? ምን እስኪ ምን እንዳይሆን አሁን አራችሁ ምን እንዳይሆን ቤተሰብ ታፍ ይሁት ጆሮ ሲነቃነቅ በለላት ሙዝ እኮ ነው የሚበላው፣ ግን እንዲህ ጆሮ ምናምን እዚህ ጋር ላናንጋው ምናምን እንዳት ይላል። ምን ጉድ ነው? ምንድን ነው ትሽከረው? ነው ሙዝ አይደለም ዳቦ ነው እየበላን ነው። ዳቦና ምን እኔ እኮ ማለት ነው እኔ አሁን የምናገረው በጣም በፖዚቲቭ እንትን ነው። ከዛ ነገ ሪከርድ ላይ አንቺ ሙስሊም አሰዳቢ፣ አንቺ ሴት አይደለሽ እንዴ? አንቺ ይሆንሽ አንቺ እንዲ ምናምን እንዳለ ወላሂ ላዚም እኔ ለዛ ነው አሁን እንደ ድሮ ማልናገረው። ዝምታ ይሻላል የጀነት ከተመሰከረላቸው ሰዎች ጋር ከምጣላ ዝምታ ይሻላል። የሚገርመኝ እኔና አንቺ እዚህ በቅንነት ዝም ብለን ፍሪሊ ስለ እንትን የምናወራው ወሬ እነሱ ወደ ሌላ ነገር ተርጉሙት ስክሪን ሪካርድ ሲያደርጉ ነው ገረመኝ። አሁን እኔ ባለፈው አሁን እኛ ስለ ልጅነታችን እያወራን ለልጅነት ትምህርት ቤት ስንሄድ ጀላት እየገዛን ምናምን እንለውን እኛ በንጹህ ልብ እኮ ነው በልጅነት ልብ እዚህ የምናወራው። እነሱ ወደ ሌላ ነገር ተርጉመው ሌላ ነገር ይገርምሻል እኮ የእኛ ሰው እኮ በቃ አይ ኢትዮጵያስ ሳያስቅ እኮ ገር ምኑ ነው የነሱ እኮ ያስቁሻል እኮ። ግን አንተ አፍ ለምን ሰፋ? ምን ነው በአፌ በጣም የተቸገርሽ ነው የምትመስዩ። ምን ነው ፐርሰናል ችግር አለብሽ? እሱ ስለሚታይ ነው አፍ ለፊት ምንድነው ደግሞ ናቲ አባቴ ክበርልኝ ወንድሜ፣ እግዚአብሔር ያክብርልኝ። አመሰግናለሁ። ሰላም ነው አይደል?